የዛሬውን ታላቅ የታማኝነት ፈተና ለመፈጸም ላምበርጊኒ ቤትና ጠበቃ ተከራይተናል። ይሄ ወፍራም ሰውዬ ሚስቱ እያታለለችው እንደሆነ ተሰምቶታል። ወደ ቤት ስትመጣ ጸጉሯ ተንጨባሮ ይመጣል፣ ኮንዶም ባጓ ውስጥ ያገኛል። ነገር ግን እሱ ያለው ነገር እውነት ይሁን ውሸት የምናውቀው ነገር የለም። እሱን ለማረጋገጥ ነው እዚህ የተገኘ ነው። እውነት እያጭበረበረችው ነው ወይ እየማገጠችበት ነው ወይ የሚለውን ለማወቅ። ቆይ እስኪ በእኔ ላይ ምን እየተከሰተ እንደሆነ ላስረዳ። እንደ ድሮ አይደለችም፣ ተቀይራለች። በፍጹም እሷ እንደዚህ አልነበረችም። እሷ እንደ ድሮ ስልኮችን በፍጥነት አትመልስልኝም፣ ሜሴጆች አትመልስልኝም። ሁሉም ነገር በጥሩ መንገድ እየሄደ ነበር። አላቅም ተቀየረች። አሁን ምን እንደተፈጠረ አላቅም። ፍቅር ከጀመርን ራሱ እኮ 1 ዓመት አልሞላም። ይህ ደግሞ የፋት ጓደኛ ሲሆን ብዙ ጊዜ ከአትላንታ ሴቶች ጋር የፍቅር ግንኙነት ነበረው። ምናልባት እሷ እየማገጠች እንደሆነ ለማረጋገጥ እሱን እንጠቀምበታል። እንደዛ ነው ያሰብነው። ሁሉ ጊዜ ዘና በል ተዋት ምናምን ይለኛል። እኔ ግን አልሰማውም። እንደዚህ ይለኛል ሁሌ። ለምን እንደሆነ አላውቅም። እሺ አንተስ እየማገጠች እንደሆነ ይሰማሃል? አላውቅም፣ እርግጠኛ አይደለሁም። ምናልባት እንደሱ አስባለሁ። ብዙ ምልክት እያሳየችው ነው እየማገጠች እንደሆነ። ነገር ግን እሱ እየገባው አይደለም እንጂ እሷ እየማገጠች እንደሆነ የሚሰማኝ። ምክንያቱም ያየው ነገር የተሰማው ነገር ሁሉ በጋዱ ዓለም እያየው ነው። ባጓ ውስጥ ያን ነገር እያየ ነው። ለምን እንደዚህ ሚስቴ ፊት ለፊት ታንቋሽሻታለህ? ዝቅ ለምን ታረጋታለህ? ምናልባትም እኮ ነው ላይሆን ይችላል። እውነት ባይሆን ራሱ የተለያዩ ምልክቶች አይተሃል። ለምን እንደዚህ እሷን ዝቅ ማድረግ አያስፈልግም። ለፈተና ነው የተገኘ ነው። በቃ እሱን አሳያለሁ እዚህ። ስለዚህ እሷ 100% ቺት እንዳረገችብህ አይሰማህም ማለት ነው። 50-50 ነው። ምናልባት ላይሆን ይችላል ብለህ ታስባለህ። አዎ እንደዛ ነው። 100% ቢሆንም አለምን እዚህ ጠይቃለሁ ብራዘር። ምናልባት እኔ የፈጠርኩት ጭንቅላት የፈጠረው ጥያቄዎች ሊሆን እንግዲህ አንተ እንዳልከው ከሆነ ስልኮችን አትመልስ፣ ቴክስት አትመልስ። ገንዘብ ስትፈልግን ፈጥና ወደ አንተ ትደውልላለች። ገንዘብ ስላስፈልጋት ሰጧት። ምን ችግር አለው እንደሱ ማድረግ? እኔ እኮ ምን ገንዘብ ሲያስፈልጋት ብቻ እየደወለችልህ ነው። እሱን ነገር እንዴት መረዳት ያቅታል? ምን ችግር አለው? ቆይ ገንዘብ ሲያስፈልጋት ሰጧት። ምናልባትም እኮ አንተ የነዳጅ ገንዘብ ብትጠይቀኝ ልሰጥ ይችላል። እሱን ያደረኩት። እሷ ደግሞ ሚስቴ ናት፣ ማፈቅራት ሰው ነው። ለምን እንደዛ ስላደረኩ ይሄን ያህል የሚያስብል ነገር አይደለም። እሱን ያደረኩት እኔ ሁሉንም ነገር አስረግጬ እየነገርኩ ነው ያለሁት። ምናልባትም ይሄን አምነህ ላትቀበል ትችላለህ። ነገር ግን አታልቅስ። በቃ እየነገርኩ ነው፣ እውነታውን ነው እያስረዳው ያለሁት። ቦርሳ ውስጥ ኮንዶም እያገኘ ነው፣ ጸጉሯ ተንጨባሮ ይሆን። ከዚህ ውጭ ምን አይነት ነገር ታገኛለህ? አንተ ምናልባት የቤት ልጅ ስለሆንክ ሁሉም ነገር ማየት አትችልም። ግን እኔ እውነታውን እየነገርኩ ነው። ተጎድተህ ማየት አልፈልግም። አንተ መጨረሻ በውጤት እንድትጎዳ አልፈልግም። አስቀድሜ ነግሬያለሁ። እሱን ነው እያደረኩ ያለሁት እኔ። ይሄን ሁሉ ነገር ማንሳት ለምን አስፈለገ? እውነተኛው ነው ወንድሜ። በቃ እውነቱን አምነህ ተቀበል። ቦርሳ ውስጥ አግኝተዋል። አዎ እውነተኛ ነው። አንድ ቀን ወደ አልጋዬ መጣችና ቦርሳውን ስከፍተው አገኘሁት ኮንዶሙን። ገረመኝ። ምንም አልዋሽም። ይሄ ነው የተፈጠረው ወንድሜ። ምንም አያስፈልግ እኮ አጂጓ። አንተ ኦሬዲ አግኝተዋል፣ ኮንዶሙን አግኝተዋል። ስለዚህ ምንም አያስፈልግም። ያን ነገር ማረጋገጥም አያስፈልግም። ዝም ብለህ ነው። ምናልባትም እኮ ይሄን ነገር ለመጥፎ ነገር ተጠቅመው ላይሆን ይችላል። ዝም ብለህ ይዘው ሊሆን ይችላል ባጓ ውስጥ። እኔ የማስበው እንደዛ ነው። አንተ ቀልደኛ ነው። እውነቱን አምኖ መቀበል አልፈለግም። ለዛ ነው መሰለኝ እንደዚህ የምታስመስለው እንጂ ሁሉም ነገር ግልጽ ነው። የኔ ሚስት አንዴ ኮንዶም ባጋ ውስጥ አግኝቼባት ምን ላረጋት እንደምችል አታስበው። አንተ ግን እዚህ ጋር እኔ ጋር ትሽለጠለጣለህ። እሱን እያደረክ ነው ያለው። ለምን እውነታውን ተቀብለህ ወደ ነው አትሄድም? እሱን ነው ማድረግ ያለብህ። በቃ እያጭበረበረች ነው። አንተ የሚሆነው ነገር ማድረግ አለብህ። እያልካት እንትን አትበል። እውነታውን ተቀበል። ይህን ነው እየነገርኩ ያለው። አስረግጬ ነው እየነገርኩ ያለው። ምንድነው የምታወራው? እንደዚህ ልታናገራት አትችልም። እውነታውን ተቀበልና አምነህ ሂደህ እንደሱ ነው ያልኩህ። ሌላ ምንም እየነገርኩህ ነገር ከሚያወራው አንፃር አሁንም ፋት ተስፋ አለው በሷ ላይ። ግን እኛ ማንም ሰው ጥፋተኛ ማድረግ አንችልም። እውነታውን እስካላረጋገጥን ድረስ፣ እስካልደረስንባት ድረስ፣ በፈተናው እስካልወደቀች ድረስ። ሰዎች እቅዳችን ምን እንደሆነ ላስረዳችሁ። ይህን ፈተና ለማካሄድ ያቀድነው ቆንጆ እቅድ አለ። የዚህ ሰው ያት በቅርቡ እንደሞተና ለሱ ትልቅ ሀብት ኑዛዜ ትቶለት እንደሄደ ማስመሰል ጀመርን። በዚህ መሰረት ላምበርጊኒውን 350 ሺህ ብሩን እና የተለያዩ የቤት እቃዎችን ለመውሰድ ግዴታ የፍርድ ቤት ፊርማ ያስፈልገዋል። ፊርማው በሚደረግበት ሰዓት ደግሞ 2 የአካል ምስክሮች ያስፈልጋሉ። በዚህ መሰረት እሱ ምንም አይነት ጓደኛ እንደሌለው እናደርግና ግዴታ የእሱ ሚስትና እሱ እንዲፈርሙለት እናደርጋለን። በዚህ መሰረት እሷ የሁሉ ነገር በአይኗ ላይ ሲከሰት ዝም ብላ ትቀጥላለች ወይ ታጭበረብራለች የሚለውን እስኪ አብረን እናያለን። ሰዎች ገባ እያላችሁ ግቡ እስኪ። ይህ አዲሱ ቤቴ ነው። ይገርማችኋል። ብዙ ዋጋ አውጥቼበታለሁ። ውድ ነው በጣም። ሰውዬ ሚስቴ ፊት እንደዚህ እንድታወራ አልፈልግም፣ አልፈቅድልም። እንደዚህ እንድታወራ ምንም ያወራውን ነገር የለም። ሰውዬ መድኃኒት አልወሰድክም እንዴ? ስለ መድኃኒት ነው የምታወራው አንተ ሰውዬ። እኔ ምንም ያወራውን ነገር የለም። ስለ ቦታው ስለ ቤቱ ነው የነገርኩ። እሺ ፋት ቀልዱን ተውና ወደ ቁም ነገሩ እንግባ። እኔ ያው 2 ሰዎች ያስፈልጉኛል፣ ፊርማ የሚፈርሙልኝ ሰዎች። እንደምታውቁት እኔ ምንም ወደው ሰው የሚያከብረኝ ሰው እዚህ። ስለዚህ ግዴታ እናንተ መሆን አለባችሁ። ያን ነገር የምታደርጉት እናንተ መሆን አለባችሁ ግዴታ። በእውነቱ ስላገኘኋችሁ ድጋሚ በጣም ደስ ብሎኛል። አንተ ሰውዬ ምን አይነት ሰው ነህ? ስምህን እስካሁን አልጠቀስክም፣ አልነገርካትም። አንተ አትሆንም፣ በጣም መጥፎ ሰው ነህ።
ምንም መንቀጥቀጥ አያስፈልገውም እኮ መናገር ነው ስምህን። ምንድነው የሚያስቅ? ኧረ እኔ አልሳኩም ሰውዬ፣ አንተ አስቂ ነው፣ ለዛ ነው የምስቀው። ለማንኛውም ኩም ዳም ተዋውቁ፣ በደንብ መታወቅ አለባችሁ። ከ15 ደቂቃ ውይይት በኋላ ጠበቃዋ ቤት እንደደረሰች ለዳም እንድታሳውቀው አደረግን። ቴክስት ላከችልን ለሱ። እንዴ ብቻዋን ናት እሷ ውጭ ላይ፣ እሷን ማምጣት አለብኝ ግዴታ። ወደዚህ እየጠበቀችኝ ነው፣ እመለሳለሁ። ጠብቁኝ እዚህ እሺ። ጠብቁ። አንተ ጅሊዮንግ ሰውዬ ሸሚዝህን አስተካክለው። አንተ ዝም በል፣ ስለ ሸሚዝ አያገባም፣ ይስተካከላል በራሱ ጊዜ። እዚህ የመጣው ኑዛዜውን ለማስፈረም ነው እንዳልከኝ። እነዚህ ናቸው ኑዛዜውን የሚፈርሙት ምስክሮች፣ እነዚህ ናቸው። እነሱ ናቸው። በዚህ መሰረት በጆርጂያ የሚገኙ የተለያዩ ሀብቶች በኑዛዜው መሰረት ያንተ እንደሆኑ ተረጋግጠውልሃል። አያት ነው እሱ፣ አያቴ ነው። ስለዚህ ወራሹ አንተ ነህ ማለት ነው። እርሶ ነህ የሚወርሱት። አዎ እኔ ነኝ። በዚህ መሰረት $300,000 የሚያወጣ ወደ $350,000 የሚያወጣ የተለያዩ ላምበርጊኒዎች፣ ቤቶችና የተለያዩ እቃዎች ያንተ ሆነዋል። አንተ ተረክባቸዋል። አንተ ወስዳቸዋል በኑዛዜ። ጌጣጌጥም አለ፣ እንደ ጌጣጌጥ ያሉ ነገሮችን ወስደሃል። እንግዲህ ሁሉ ነገር የሚያደርጉ ለሷ ሴራ እያሴሩባት፣ ወጥመዱ እያስገባት። አንተ በእውነትም ሀብታም ሆነሃል፣ ሀብተሃል። አንተ ባለ ሀብቱ ነሃል። አንተ እኔ ሀብታም ነኝ እያልኩ ይጃለሁ። አንተ ተረስቻለሁ። አንተ ጓደኛ አይደለም አንተ። እናም ዛሬ ማታ የፈለከውን ነገር ነው የምጋብዝህ። ሳምቡሳም ቢሆን እጋብዝሃለሁ። ሰዎች እዚህ ጋር እንግዲህ መልክ እየሰሩ ነው፣ ድራማ ማለት ነው። ሁሉም ነገር እውነተኛ እንደመሰለ ላይክ ስክሪፕት እንዳልሆነ ለማስመሰል እየሞከሩ ነው። እሷ ለቃ እንድትወጣ አደረጉ። ከዚያ እሷን ወጥመዳቸው ውስጥ ለማስገባት ማለት ነው ሁሉ ነገር የሚያደርጉት። ሰዎች ከትንሽ ንግግር በኋላ ፋት ቤት ለቆ እንዲወጣ ሁለቱን አንድ ላይ እንድንተዋቸው ለማድረግ መሞከር ጀመርን። እሱን እንዲወጣ ማለት ከቤት እንደዛ ነው እቅዳችን። ቴክስት ላክንልን ለሱ ከቤት እንዲወጣ። የስራ ባልደረባው ጓደኛ የመኪና አደጋ ስለደረሰበት ግዴታ ከቤት መሄድ እንዳለበት ነገራትና ቤቱን ጥሎ ወጣ። ሁለቱን አንድ ላይ ለመተው ማለት ነው። ፋቴን ስበብ ምክንያት ፈጥሮ ሄደ። The racetrack, bro? How the hell you get hit? Alright, bro. I'm on my way to him. ሰዎች በቃ መሄድ አለብኝ። ምን ሆናል? ንገረኝ። ምን ሆነ ነው? አሁን መሄድ አለብኝ ግዴታ። አሁን መሄድ አለብኝ። እሱን ነው የምልሽ። በቃ ከብራድ ጋር አብረሽ ቆይ። አሁን ሁሉም ነገር በሰላም እየቀጠለ ነው። በተቀላጠፈ ሁኔታ እየሄደ ነው። ሁለቱን አንድ ላይ ሳምና እሷ ነው አንድ ላይ ተውናቸው። እስካሁን ድረስ እሷ ምንም እየተጠራጠረችው ያለው ነገር የለም። ዳምም ስራውን ጀመረ። እሷን መጀንጀንና ማሽኮርመም ጀመረ። እሷን ተራውታ ቀጠሮ ለማስያዝ። ይቅርታ አድርጊልኝና በደንብ አላወቅሽም። ስምሽ ማን ይባላል? የኔ ስም ካይላ ነው። ስለተዋወቅ ደስ ብሎኛል። እኔም ደስ ብሎኛል። ከየት ነሽ? እኔ አትላንታ ነኝ። ከአትላንታ ነው። እውነት? አዎ ከአትላንታ ነኝ። ስለ እውነት እኔ አንድ ቀንም አትላንታ ውስጥ አይቼሽ አላውቅም። ምንድነው የምትሰሪው? ስራሽ ምንድነው? እኔ ቤት ውስጥ ነው ስራዬ። ቤት ቁጭ ብዬ ነው የምሰራው። ስለ ሞዴሊንግ አስበሽ ታውቂያለሽ? አዎ ሞዴል ቢሆን ደስ ይለኛል። ጥሩ ነው። እውነት ለመሆኑ ለሱ የሰጠሽ ነሽ። በጣም አሪፍ ነሽ። ኩል ነሽ። አሪፍ ነሽ። አልዋሽም። አንቺ በጣም ጥሩ የሆነ የሰውነት አቋም አለሽ። ማራኪ የሆነ የሰውነት እና እኔ የሞዴሊንግ ኤጀንሲ ስላለኝ ምናልባት እሱን ከፈለግሽ ላግዝሽ ይችላል። አዎ እችላለሁ ካገዝከኝ። ሞዴል በሆንሽ ቁጥር የምታገኛቸው የተለያዩ ጥቅሞች አሉ። ምን ሊሆን ይችላል ጥቅሜ? በእርግጥም ላታውቂያቸው ትችላለሽ። ከፍተኛ ገንዘብ ክፍያ አለ፣ ትሰሚኛለሽ። ዋናው ነገር ደግሞ ከብዙዎች ጋር እራት ትወጫለሽ፣ እራት ለመብላት ትወጫለሽ። ያ ነው ጥሩ ነገር። ቀጠሮ መያዝ እንኳን አልችልም። ምንም አይነት እኮ ከባድ ነገር አይደለም። እራት ብቻ ነው ልንበላ የምንችለው። ያን ያህል ትልቅ ቁም ነገር ያለ ጉዳይ አይደለም። አስቢበትና እናድርገው። እሺ ለመጨረሻ ጊዜ እራት የበላሽበትን ሰዓት ታስታውሻለሽ? አላስታውሰውም። ይሄን ነገር ማድረገው አንቺ ላይ መልክ ለመስራት አይደለም፣ ግን እያረኩት ያለው ነገር ቁም ነገር እንደሆነ ብቻ እንድታይልኝ እንድትገነዘብኝ። እሱን ነው እያደረኩ ያለሁት። ይሄን ገንዘብ ብዙ ነው ገንዘቡ። ያን ያህል መጥፎ አይደለም ያሰብከው ነገር። አዎ ግምት ውስጥ እንድታስገቢ ብቻ ነው የምፈልገው። እሱን ነው የምፈልገው። እናውም በቃ ስልክ ቁጥርሽን አስገቢልኝ። ስልክ ቁጥርሽን ስጪኝ። አይሆንም፣ እሱ ነገር አዲስ ነው ለኔ፣ የማይሆን ነገር ነው። አትፍሪ፣ ቃል ገባልሻለሁ። እራት ብቻ ነው የምንበላው። እራት ምንም ነገር የለም። ምንም አዲስ ነገር የለም። ምንም የሚፈጠር ነገር የለም። ከቆንጆ ሰው ጋር ከበላሽ ምን ያህል ጊዜ ሆኖሻል? አላቅም፣ ሩቅ ነው። ለዛ ነው ስልክ ቁጥሬን አስገቢ የምልሽ። ጻፊልኝና በቅርቡ እናድርገው። እኔና አንቺ መገናኘት እንችላለን በቅርቡ። በዚህ ሰዓት ሁሉም ነገር ግልጽ ነው። በቃ እሷ ዴት መውጣት እንደምትፈልግ፣ ከሱ ጋር አብራ መሆን እንደምትፈልግ አሳወቀች፣ አመነች እሱን ነገር። እኔ የምልህ ሚስቴ ፊት እንደዚህ አይነት ብር መበተን ምን አስፈለገ? ምንድን ነው ጥቅሙ? አንተ ደግሞ ምንም እያደረኩት ያለውን ነገር የለም። ቀለል አድርገው። ለምን ታካብደዋለህ? እንደዚህ እያካበድኩት አይደለም። ለምን ትበትናለህ? አሳቅ።
ቁም ነገር አታርገው። እኔ እየቀለድኩ ነው። በቃ ያንን ያደረኩት ለምን ታካብደዋለህ እንደዚህ? አትበትን። አሁን ሰብስብ የብርህን ወደዛ። ይሄ ጉራ ነው። አጎርድ እንደዚህ ጥሩ አይደለም። ቆይ ደህና ነሽ ግን? ደህና ነሽ? ሁሉ ነገር ሰላም? አዎ ደህና ነኝ። በቃ በኋላ እንገናኛለን። እሺ እንገናኛለን። የነገርኩሽን ነገር ሁሉ ነገር ግምት ውስጥ አስገቢው፣ አስቢበት። ከ30 ደቂቃ በኋላ ቴክስቶች መልእክት መመለስ ጀመረች። የተጻጻፉትን መመለስ ጀመረች። ቀጠሮ ለመያዝ ፍቃደኛ ሆነች። ተደሰተች ማለት በቀጠሮ። በእቅዳችን መሰረት እሷ ፊት መልክ መስራት ጀመር። ማስመሰል ድራማችንን ቀጠልን። ላምበርጊኒ ይዘን ሄደን ፋት እዛ ነበር። ሁሉ ነገር ሲፈጠር ባይኑ እንዲያይ ሁሉ ነገር ባይኑ እንዳይፈቅድለት ነበር። እዛ ነበር። እሷ ደረሰች፣ ደወለላትና ለመገናኘት ፈቃደኛ ስለሆነች መምጣት ጀመረች። ወደ ነው ቤቢ የት ነህ? እኔ እዛው ቁሜ እየጠበቅኩሽ ነው። አካላቴ እዛው ነኝ እኔ። በቃ ልመጣ ነው፣ እየመጣሁ ነው። ከትንሽ ደቂቃዎች በኋላ ደርሳለሁ። በቃ ስትደርሺ ደውይልኝ። እዛው ነኝ እየጠበቅኩሽ ነው። እየተደረገ ያለው ነገር ትክክል ነው እያለ እንዴት ነሽ? ቆንጆ በጣም ቆንጆ። እንዴት ነሽ? ደህና ነኝ። አንተ ጥሩ ነህ? ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም። አዎ ደህና ነኝ። እውነትም አንተ አህያ ነህ፣ ጅል ነህ። ለምን ትከተለኛለህ? አትከተለኝ። ለምን ከሱ ጋር አየሁሽ? አትከተለኝ። አያገባም። የፈለግኩትን ነገር እንደውም ልንገርህ፣ ከወንድም ጋር ብዙ ጊዜ ቺት አድርጌብሃለሁ። ምንም አታመጣም።